የተከበራችሁ ወገኖች ዘመዶች እንኳን ለብርሃነ ትንሣኤው አደረሳችሁ። ዛሬ በአቶ አጎናፍር ምሩና በወይዘሮ ጌጤነሽ ቤት ተሰብስበን በተለይም እናታችን ወይዘሮ ጌጤነሽ ከልጅነታችን ጀምሮ የኔ ብጤዎቹን ማገልገል አስተምራናለች እና ይሄው 7ኛ ዓመታችን ነው። ተዘጋጅተናል። ብዙ ሰው ኤክስፔክት እናደርጋለን። እነሆ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ኢየሱስ ክርስቶስ ተነስተዋል። ሁላችሁንም እንኳን ለብርሃነ ትንሣኤው አደረሳችሁ። እግዚአብሔር ይስጥልን። ተባረኩ። ሰምቶ የውስጥ ውበት አቤት ብዬ አለኝ ማለት ካንተ ዘግኖ ሞልቶ ማደር ሆኖልኛል ስኬቴ ባንተ መታመኔ ከፍታዬ እግር ስር እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን፣ የሞተውን ይማርልን፣ አስፈራቢ ይጠብቅልን። መድኃኔዓለም እንግዲህ ከከርሞ በሰላም ያድርሰን። እግዚአብሔር ይጠብቅልን። ክብር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ዓመት ያደርሳችሁ። የከርሞ ሰው ይበላችሁ። ጤና ይስጣችሁ። እግዚአብሔር ይስጥልን። ዘር ማንዘራችሁ ይባረክ። ከዓመት ዓመት አይለያችሁ። እሱ በቸርነቱ ያኑራችሁ። አውዳነት ይስጥልን። እግዚአብሔር ይስጥልን። መድኃኔዓለም ይጠብቅልን። በጣም እናመሰግናለን። እግዚአብሔር ይስጣችሁ። መድኃኔዓለም ይባርካችሁ። አብርሃሙ ስላሴ ድንግል ወላዲተ አምላክ ትባርካችሁ። ትልቅ እግዚአብሔር ይስጣቸው። ትልቅ ያርጋቸው። ትልቅ እንጀራ ይስጣቸው። የሰፋውን የሞላውን እንጀራ ይስጣቸው። እግዚአብሔር ይስጣቸው። የሞተውን ነፍስ ይማር። እናንተም እድሜና ጤና ይስጣችሁ። በረከቱ ረድኤቱን ይስጥልኝ። አውዳነት ይስጥልኝ። እግዚአብሔር ይስጥልን። ወዴታ ማርያም ተመስጣችሁ ተፋይንታችሁ መልካም ይቅረባችሁ። ደግሞ ከዛሬ ዓመት በሰላም በደስታ በቸር ያደርሳችሁ። እሱ ይሙላላችሁ። ያታሰሩ ይዘላችሁ ወበታችሁ ይባል። በኑሮ ውድነት የማረጋችሁ በጣም ይታደል። እውነት በጣም ነው። እግዚአብሔር የተመሰገነ ይሁን። የ7ኛ ዓመታችንን የፋሲካ በዓል ዝግጅት በድንቅ ሁኔታ ካሰብነው በላይ ሁሉ ነገር ሞልቶ አልቋል። የእግዚአብሔር ስም የተመሰገነ ይሁን። የዛሬ ዓመት እስከምንገናኝ እግዚአብሔር ሁላችሁን ይባርክ። መልካም ፋሲካ